በጣም በሚያሳዝናቸው ሁኔታ ስደት የመጡ ልጆች አሉ ሱቃቸው ተቃጥሎ ሰው ከስደት ኑሮ ሱቅ ከፍቶ ራሱን አገሩን እየለወጠ ተቃጥሎበት ለስደት የተዘጋጀ ሰው አለ ይህን ጸያፍ ክስተት መንግስት ፊት ለፊት ወጥቶ አለመካሱ አሳዝነውና እሱ ራሱ ወጥቶ የተቃጠሉትን ክቡር ሙስጠፌ የሶማሌ ክልል ርዕሰ መስተዳድር 100 ሚሊዮን ብር አውጥተው የተቃጠሉ አብያተ ክርስቲያኖችን ገንብተዋል ወይ appreciate that እስላማዊ ስርዓት እሱ ነው ኢትዮጵያዊነትም እሱ ነው ከአማራ ክልል ይሄን እንጠብቃለን አልሆነም ከፌደራል መንግስቱ አመራር እንጠብቃለን አልሆነም አሁንም የጥር 22ቱ የገንዘብ ስብሰባ ከህዝቡ በፊት የሚመለከተው ፌደራል መንግስቱንና የክልል መንግስቱን እኔ ሙሉ ቀን እየተጠበቅኩ ነበር ፌደራል መንግስቱ ሚለው ነገር አለ ነው ያለው የለም እስካሁን እስካለ መረጃ የክልል መንግስቱ በዚህ መዋጮ ላይ አስተዋጽኦ ያደርጋል የሆነ ነገር የለም አሳፋሪ እንዲህ ብሎ እንደ ሀገር መቀጠል አደጋ ነው ወዳጆች የቆሰለና በቁስሉ በሚስቅ መሃል አብሮነትን መፍጠር አንችልም መንግስት አንድ እርምጃ ተራምዶ የሚፈልገውን ፖለቲካል ትርጉም ሰጥቶት የሆነ ሰዎች ናቸው የሚበለው ጸረ ኃይላትም የሚበለው whatever በፈለገው ትርጓሜ ይስጠው ለፖለቲካው ለሚመቸው እነዚህ ሰዎች ግን ንብረታቸው 400 ሚሊዮን ኢትዮጵያ አላት እንደምታቃጥል 4 ብር ነው እንደለኛ ለኢትዮጵያውያን የምነት ቦታ መንደድ ምን ማለት ነው ከባድ እኮ ከሞቱ አማማቱ እንዲሉ ማቃጠሉ ተከሰተ ተደብቆም እንንተና ናቸው ብሎ መወርወር እኮ የወግ ነው አማሚ ነው على كل حال የሁላችን እኛ እንደግል ምን እናድርግ ሚለው ሰደቃ ነው ለነዚህ ሰዎች የተሰበሩ ልቦቻቸውን መጠገን ነው ጠላት እንዳይስቅባቸው ማሳፈር ነው አለንላችሁ አጀንዳውን ነው በዋናነት የሚፈልገው ዓለም ህዝብ እናንተ ጋር ነው የናንተ ማስተዋጽኦ ሁሉ እንትን ያነሳል አይደለም የሚፈልገው ትልቅ መልእክት አለ ከዚህ በኋላ አይደለም አንድ መስጂድ አይደለም አንድ ነገር ምናስተናግድበት የባከነ ጊዜ እንደሌለን ምናስተላልፈበት ቀን 100 ሪያል ነው ብላችሁ አትናቁት የወጣው ብር ሳይሆን የወጣበትን ዓላማ ነው እኛ የምንፈልግ አብረናችሁ አለን እንባቸውን እንጠርገዋለን ይሄን ነው የፈለግነው እንጂ መገንባት አሁንም ያለበት መንግስት ህዝብ አይደለም ህዝብ አብሮነቱን ዓለም አቀፋዊነቱን አሳይቷል እምናደንቀው አሁንም ቢሆን የሚያሳየው መልእክት አብሮነታችሁ ለነዛ ሰዎች ያላችሁን የስሜት ተጋሪነት ነው የሚያሳየው እንባም መጥረግ ነው የሚያሳየው ክስተቱ ፔንፉል ነው ከምናወራው በላይ የገዘፈ አሳማሚ ክስተት ነውና አደራችሁ እዚህም አሉ ግሩፖች የተቋቋሙ ወንድሞች አሉ እህቶች አሉ ከነሱ ጋር አድርገን ከዛም ውጭ የተለያየ አደረጃጀት ካለ እዚህ መናከብራቸው ትላልቅ ሰዎች አሉ ከነሱ ጋር መመካከር ወደፊት አንድ እርምጃ እናራምደው አብሮነታችንን እናሳይ ኢትዮጵያ በአላህ ፍቃድ ሰላሟ ተጠብቆ ወደፊት እንደምንድ ጥርጥር የለኝ የሚያሳዝነው ክስተት ግን ሙስሊሙ ቪዥን የለው ጎል የለው ክስተት ነው የሚሰበስብ ክስተት አሁን ዙሮ ለመሰባሰብ 5 መስጂድ መቃጠል አለበት ክስተት ወለድ አይደለም ስትራቴጂስት ነው መሆን ያለብን ለዚች ሀገር ምን መልካም ነገር እናበርክት ቋሚ ፕላን ይዘን ነው ወደፊት መሄድ ያለብን ሳት የማጥፋት ጉዞ ይበቃን እላለሁ አርዝም ያለው አመሰግናለሁ ሰለላሁ ዐለይሂ ወሰለም ወባረከ አለ ነብይና መሐመድ ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ